የምክክር ኮሚሽኑ ከወራት በላይ የቆየው የምክክር ጉባኤ ዛሬ መጠናቀቁን አስታወቀ። ሰላም ጤና ይስጥልን ውድ የዩቲዩብ ቻናሌ ቤተሰቦች፣ ዛሬ የምክክር ጉባኤው መጠናቀቁን ተከትሎ ከኢትዮጵያ ሀገራዊ ምክክር ኮሚሽን የተሰጠውን መግለጫ ሙሉን ማስደምጣችሁ ይሆናል። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው ተከታተሉ። ወደ መግለጫው ስናልፍ በኮንቬንሽን ማዕከል ሐምሌ 8 ቀን 2018 ዓ.ም በይፋ የተጀመረው የምክክር ጉባኤ የምክክር ሂደት በዛሬው ዕለት በስኬት መጠናቀቁን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። የኮሚሽኑ ምክትል ኮሚሽነር ሂሩት ገብረስላሴ በሰጡት መግለጫ በእነዚህ ቀናት 4000 ኢትዮጵያውያን በአንድ ላይ በመሰባሰብ እጅግ መሰረታዊ በሆኑ 8 ሀገራዊ አጀንዳዎች ላይ ሲመካከሩ ቆይተዋል ያሉ ሲሆን ተመካካሪዎች ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክረ ሀሳቦችን አጠናክረው ለኮሚሽኑ አስረክበዋል ብለዋል። በሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ በቀላሉ እየተግባቡ በአንዳንድ ጉዳዮች ላይ ደግሞ ጊዜ ወስደው ጠንከር ያሉ ውይይቶችን እያደረጉ በመጨረሻ በአብዛኞቹ ጉዳዮች ላይ መግባባት ችለዋል ነው ያሉት። ኮሚሽኑ ሂደቱን ሲከታተል ሁሉም የምክክር መድረኮች በመደማመጥ በመከባበርና በመቻቻል ሲከናወኑ እንደነበር ማረጋገጥ መቻሉን የተናገሩት ኮሚሽነሯ የሀገራዊ ምክክር ዓላማ ልዩነት ያላቸው ባለድርሻ አካላት ተወያይተው የጋራ መግባባት በመፍጠር በጋራ ወደፊት መራመድ የሚችሉበትን እድል ማግኘት ነው ያሉ ሲሆን ይህ ሂደት አንዱ ወገን አሸንፎ ሌላው ወገን የሚሸነፍበት ውድድርም አይደለም ሲሉ ተናግረዋል። የምክክር ጉባኤው ከምክር ሀሳቦችና ከስምምነቶች በላይ የሆኑ ውጤቶችን ማስገኝቷል። ተመካካሪዎች እርስ በርስ ተዋውቀዋል፣ በመጨረሻ መግባባት ላይ ደርሰዋል ብለዋል። ኮሚሽነሩ አከራካሪ ስለነበረው አዲስ አበባ ህጋዊ ጉዳይም ሆነ ለሌሎች አጀንዳዎች ስለቀረቡ ምክር ሀሳቦች ያነሱት ነገር የለም። እንኳን ደህና መጣችሁ። ጥሪያችንን አክብራችሁ ስለተገኛችሁ እናመሰግናለን። ሐምሌ 8 ቀን በይፋ የተጀመረው የኢትዮጵያ ሀገራዊ ምክክር ጉባኤ ከሳምንታት በኋላ በዛሬው ዕለት በስኬት ተጠናቋል። በእነዚህ ቀናት 4000 ኢትዮጵያውያን በሆኑ 8 ሀገራዊ አጀንዳዎች ላይ ሲመካከሩ ቆይተዋል። ተመካካሪዎቹ በመጨረሻም ለዘመናት ለቆዩ አለመግባባቶች መፍትሄ የሚሆኑ ምክረ ሀሳቦችን አጠናክረው ለኮሚሽኑ አስረክበዋል። በሂደቱ ተመካካሪዎች በአንዳንድ ጉዳዮች ላይ በቀላሉ እየተግባቡ በአንዳንድ ጉዳዮች ላይ ደግሞ ጊዜ ወስደው ጠንከር ያሉ ውይይቶችን እያደረጉ በመጨረሻም በአብዛኞቹ ጉዳዮች ላይ መግባባት ችለዋል። ኮሚሽኑ ሂደቱን ሲከታተል ሁሉም ተመልካቾቻችን የኢትዮጵያ ሀገራዊ ምክክር ኮሚሽን ጉባኤው መጠናቀቁን ተከትሎ ያወጣው መግለጫ ከላይ የሰማችሁት ይመስል ነበር። ምክክር ኮሚሽኑ እንዴት ነበር? ሐሳባችሁን ኮሜንት ላይ አጋሩን። ለቤቱ አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ መረጃ እስከምንገናኝ ሰላም ቆዩ።